የተያዘው ሴራና የተያዘው አላማ ትክክለኛ አይደለም። እንደ መከላከያ ከታች እስከ ላይ ትክክለኛ ስራ እንደማይሰራ ማንኛውም ሰው ያውቃል። በጣም አመሰግናለሁ። አርበኛ ጌታ አስራደ የአማራ ፋኖ ህዝባዊ ድርጅት የፖለቲካ ጉዳዮች ኃላፊ። ትላንት ይፋ እንደተደረገው የአማራ ፋኖ ህዝባዊ ድርጅት ከአፍሪካ ህብረት ከኢጋድ እና መሰል ተቋማት ጋር ንግግር እየተደረገ መሆኑን የሚገልጽ መረጃ በይፋ ወጥቷልና እስቲ ምንድነው የሆነውን እንደው ባጭሩ መግለጽ ከተቻለ? አመሰግናለሁ መሳይ። ያው እንግዲህ ከትናንትና የአማራ ፋኖ ህዝባዊ ድርጅት ሰብሳቢ አርበኛ እስክንድር ነጋም መግለጫ ሰጥቶበታል። ባጭሩ ምናልባት አሁን ባነሳው ጉዳይ ላይ የአማራ ፋኖ ህዝባዊ ድርጅት አህጉር አቀፍና ዓለም አቀፍ ከሆኑ ተቋማት ጋር በተለይ በቴክኒካል ኮሚቴ ደረጃ ውይይቶችን አድርጓል። ይሄ ውይይት ትንሽ ቀደም ብሎ ቀጠሮ የተያዘለት ነው። እንደ ተቋም እነዚህ ትልልቅ የሚባሉ ተቋማት የአማራ ፋኖ ህዝባዊ ድርጅትን ማነጋገር እንደሚፈልጉ በተለያዩ ጉዳዮች ላይም ጭምር ያሉ ነገሮችን መረጃ እንደሚፈልጉ ሲጠይቁ ነው የቆዩትና በእኛ በኩል ጉዳዩን ከመረመርን በኋላ ራሱን የቻለ ተመሳሳይ ቴክኒካል ኮሚቴ ተቋቁሞለት ወደ ውይይት የገባ ነው። እሺ፣ ምክትል መቶ አለቃ አበባው አበበ አሰግ ይባላል። የመጣሁት ከአየር ከኮማንዶ እዝ 105ኛ ክፍለ ጦር ነው። 105ኛ ክፍለ ጦር 2ኛ ሻለቃ 3ኛ ሻምበል አዛዥ ነኝ። ግን ባለው ሁኔታ በተለያየ በመከላከያ ቆይታዬ በየትኛውም ቦታ ከሰሜኑ ጀምሮ እስካሁን እስከ ሶማሊያ ድረስ ያለውን የተሻለ ግዳጅ ሲፈጽም ቆይቻለሁ። ያቁኛል። በስራ እንተዋወቃለን። ሻምበል አመራሮች ሻምበል አዛዥ ነኝ። ሻምበል አዛዦች ብቻ ሳይሆን ክፍለ ጦር አዛዥ ራሱ በስራ ያቀኛል። ምን እንደሆነ እንተዋወቃለን። ግን የተያዘው ሴራና የተያዘው አላማ ትክክለኛ አይደለም። ትክክለኛ ስራ እየተሰራ አይደለም። እንደ መከላከያ ከታች እስከ ላይ ትክክለኛ ስራ እንደማይሰራ ማንኛውም ሰው ያውቃል። ማንኛውም ሰው ያውቃል። ትንሽ ትልቁ ያውቃል። ላይ ያሉ አመራሮች ምቾታቸውና ዱለታቸውን ስለሚያዳምጡ እውነታውን እያወቁ ያው ተገዝተው ታዘዘው ይኖራሉ። ግን ይሄ ግፍ የወንድሞቻችን ሞት አንድ መከላከያ ሰራዊት ሲወጣ ለሀገሩ ለህዝቡ ነው የቆመው። ህዝቡን ወንድሙን ወደ ወንድሙ አፈሙዝ የሚያዞርበት ከሆነ ምን አገር መጠበቅ ሆነ? ምንስ መቀመጥ አስፈለገ ብለን በጣም ግፉና በደሉ እዛ ባለው እንቅስቃሴ ራሱ ያለው ተጽዕኖ ስለበዛብን ታግሼ ቆይቼ ይሄ ቀን ነበር የሚናፍቀኝ። ክልላችን ደረገጥ 2 ቀን ሳላድር በሁለተኛ ቀኑ ወንድሞቻችን እስካሉበት ድረስ ጫካ ገብቻለሁ። ጫካ ስገባ እነኚህ ልጆች ነው የገባሁት። እነኚህ ልጆች ስገባ ሁለት ክላሽ ነው ይዘን የገባ ነው። አንድ ብሬን 9 የኮማንዶ ክላሽ፣ አንድ ብሬን ለ5 10 መሳሪያ ይዘን ወጥተናል። እስከ ቦምቡ የምታየው ተዝቋላ። ይሄን ስናደርግ ለትክክለኛ አላማ ላመንኩበት ነገር መሞት አለብኝ ብዬ ነው ይሄን ውሳኔ ወሰንኩት። ውሳኔው ይቀጥላል፣ ገና ይቀጥላል። ደሞም ሁሉም ፍላጎት አለው። ጠብቅ። ይቺን ክፍለ ጦር በአንድ ወር ባልሞላ የሚፈልጉትን ጓዶች በሙሉ ወደኔ ለማምጣት ዝግጁ ነኝ። ይሆናል፣ አደርገዋለሁ። የማድረጉ አቅም አለኝ። እንተዋወቃለን። ማን ምን እንደሆነ እናውቃለን። ማን ጥሩ እንደሚሰራ ማን መጥፎ እንደሚሰራ እናውቃለን። እንተዋወቃለን። የት ቦታ እንዳለ የት ቦታ እንዳስቀመጣቸው ችግር የለውም። ወደፊት ስራችን አጠናቀን እንሰራለን። ለህዝባችን ለጭቁኑ ህዝባችን በየቦታው ለሚገደልና በየቦታው ግፍ ለሚፈጸምበት ህዝባችን ከዛሬ ቀን ጀምሮ ለህዝባችን ለመሞት ዝግጁ ነን። ወደ ትክክለኛው አላማ ገብተናል። ወደ ፋኖ ከገባችሁ በኋላ ወደ አማራ ህዝባዊ ፋኖ ከገባችሁ በኋላ አቀባበላቸው እንዴት ምን ይመስል ነበር? በዛ አካባቢ ያለው እኔ ወደ አማራ ህዝባዊ ፋኖ እኔ አደረጃጀቱን አሁን ጀምሬ አይደለም አውቀዋለሁ። ቤተሰቦቼም እናቶቼም አባቶቼም በፋኖ ቁጥጥር ስር ነው ያሉት። የሚተዳደሩት በየቦታው በየጊዜው ግፍ እንደሚደርስባቸው፣ ኔትወርክ ራሱ ሳይለቀቅላቸው አሁን ቤተሰብ እንደራሱ ማገኝበት ታይም የለም።
ቤተሰቦቼ ራሱ እያገኙ አይደለም። የፋኖን አደረጃጀት ጠንቅቄ ያውቃለሁ ከታች እስከ ላይ ምን እንደሆነ። እስካላችሁበት ድረስ ስመጣም ያለው አቀባበል ከጠበቁት በላይ ያገኙት። ከጠበቁት በላይ አደረጃጀት አለ፣ ከጠበቁት በላይ አቅም አለ፣ የተሻለ እንቅስቃሴ አለ። ይሄን ነው ያየሁትኝ። አሪፍ ነው። በርትተን ስራችንን አንድ ሆነን ለህዝባችን ለሀገራችን ሀገራችንን ነፃ ማውጣት ግዴታችን ነው። ምክንያቱም ይሄ መንግስት የያዘው እኔ እንደ መከላከያ መግለጽ እንፈልገው አብዛኛውን ሰዓት እዛ ስንመጣ ከኦሮሚያ ክልል ዝቋላ አቦ አዱላላ ነበርኩኝ። እዛም ግዳጅ ስፈጽም ከሻለቃ ወደ ሻለቃ ራሱ በግፍ ቀይረውኝ 2 ቀን ሳይሞላኝ ሻምበል እጄ ጫካ እንድወጣ አድርገው ግዳጅ ስፈጽም ገድዬ ማርኬ ይጄ ነው የመጣው። የአዱላላ ከተማ አስተዳደር ራሱ ያውቃል፣ ማንም ያቀኛል። ይህን ሳደርግ ግን እዚህ ጋር ወደዚህ ስንመጣ ያለው ሁኔታ ኦሮሞውም አማራውም ደቡቡም ከአማራ ክልል ጋር መዋጋት አይፈልግም። ታች ያለው አመራር ላይ ያለው አመራር ትእዛዝ መጥቶለታል፣ ተመችቶት ነው የሚኖረው። እውነታውን ያውቃል። ታች ያለውም እውነታውን ያውቃል። በየመንገዱ እየከዳ ነው ያለቀ። አብዛኛው ሰዓት ወደዚህ የመጣው መኪጃም ስለሌለው አማራው ነው የመጣ። አማራው ሲመጣ ደግሞ እዛም እንኳን ይቅርና ማወቅ ያለባቸው ጠንቅቀው ማወቅ ያለባቸው እኔ ስመራቸው ሌላ አንደኛ ሻለቃ አለች። ስመራቸው የነበሩት ልጆች እኔን ያላግባብ ሲቀይሩኝ በዚያ ንዴት በግፊት ተናደው ሲመጡ መንገድ ላይ ተይዘው ራሱ የተረሸኑ ልጆች አሉ። እኔ ያሳደጓቸው የገስጬ አስተምር ያሳደጓቸው ልጆችን በግፍ ረሽነውብኛል። የነሱ ቁጭት አለብኝ እና አሁንም ማወቅ ካለባቸው የአማራ ልጅ አንዳችም ታች ላይ ያለው ተጨቁኖ ነው የሚኖረው። ቡኩ ተጠርንፏል፣ መታወቂያው ተጠርንፏል፣ ኤቲኤሙ ተጠርንፏል። በወር መንግስት የሚከፍለው ደሞዝ ተጠርንፎ ሻለቃ መሪ ነው የሚጠቀምበት። መንቀሳቀሻ የለውም፣ ነፃ እያገለገለ ነው። ትጥቁም ብቻ ስለታጠቀ የአማራ ልጅ በመሆኑ አመራሩን ገሎት ይመጣል። ነገም እተማመንባቸዋለሁ። የትኛውን ቦታ ሂጄ ለመቀበል ዝግጁ ነኝ፣ ይቀበላቸዋለሁ። የትኛውን ቦታ አለሁላችሁ። የትኛውን ቦታ በየትኛውም ሰዓት በየትኛውም ኮሙኒኬት የማደርገውን ነገር ለይቼ አውቃለሁ። አጠገባችሁ ነኝ። ያላችሁበትን ቦታ አውቃለሁ። እንዳትዘናጉ፣ እንዳትፈሩ። መሳሪያ ከያዝ ከሸሸህ 5 ሜትር ከራቅ አዙርበት፣ እንዳትጨነቅ። በወንድምም ብታዞረውን በሱ ብታዞርበት ጣጣ የለውም እና ለመቀበል ዝግጁ ነኝ። 105ኛ ክፍለ ጦር የትኛውን ቦታ ያላችሁበት ሻለቃው ያለችበትን ቦታ አውቃለሁ። የት ቦታ እንዳላችሁ ማን ሻምበል አመራር፣ ማን ጠንካራ፣ ማን ደካማ፣ ማን የውጊያ ስትራቴጂ በትክክል ነድፎ ያውቃል። ጠንቅቀን ስለምንተዋወቅ ችግር የለውም። ሰላም ለህዝባችን፣ ሰላም ለሀገራችን። ቀሩት ጓደኞቻችንና ለክፍለ ጦሮቹ በምታስተላልፍላቸው የመጨረሻ መልእክት ካለ? የመጨረሻ መልእክቴ አውቃለሁ፣ ሁሉንም ትርታውና አስተንፋሱን አውቃለሁ፣ ከአመራር እስከ አባል ባለው ማለት። ስለዚህ በወንድሙ ላይ የመተኮስ ፍላጎት የለውም። አልመቸው ብሎ ነው። ህፃናት ናቸው ያሉት፣ አብዛኞቻችን ልጆቻችን ናቸው ማለት ትችላላችሁ። ወንድሞቻችን ናቸው፣ ታናሾቻችን ናቸው፣ የምንመራቸው ልጆች ናቸው። ያውቃሉ፣ እውነታውን ፍንጩን ያውቃሉ። ለመውጣት አልመቻቸው ብሎ እንጂ የመዋጋት ፍላጎት ያለው ሰው የለም። መዋጋቱ ላይ ቀር ወንድሙ ላይ ቢተኩሰውን ተኩስ አፈሙዝ በሚያዝዘው ላይ ማዞር የሚመቻቸው ከሆነ የማይመቻቸው ከሆነ ያሉበትን ቦታ ሁሉንም ነገር የተቀመጡበት ሻለቃዎች ስላለ የትኛውን ቦታ ሄዶ ለመቀበል ዝግጁ ነኝ። አንገቴን እሰጣለሁ። እዛ ላሉት ጓደኞች እስካሉበት ድረስ እጄ ለማምጣት ዝግጁ ነኝ። እሺ፣ እናመሰግናለን። በርቱ። እናንተም በያዛችሁለት ዓላማ ወደፊት ዓላማችሁ ሁሉ ነገር ይሳካል። የህዝብ ልጆች ናችሁና እናንተም እንደ ህዝብነታችሁ ይህን ጥሩ ስራ ነው የሰራችሁትና እኛም እናመሰግናለን።
ይህ በእንዲህ እንዳለ ምናልባት ጥያቄውን ያነሳውት እንግዲህ በቅርቡ የውጭ ጉዳይ ሚኒስቴር በማንኛውም ከአዲስ አበባ ውጪ የሚደረግ እንቅስቃሴ ለውጭ ጉዳይ ሚኒስቴር ማሳወቅ እንደሚገባ የሚገልጽ ነው። በመንግስት ቁጥጥር ስር ነው እያንዳንዱ እንቅስቃሴያቸው የሚታየውና ከዚህ አንጻር በመንግስት እውቅና ያለው ሂደት ወይም ደግሞ ጉዞ ነው ማለት ይቻላል ወይ ከሚል አንጻር ነው ጥያቄውን ያነሳውት። ለማንኛውም አሁን ምንድነው የተደረገው ድርድር ነው ንግግር ነው ውይይት ነው? እስቲ ግልጽ በሆነ መልኩ ማስቀመጥ ከተቻለ። መልካም መሳይ፣ እንግዲህ እንደነገርኩ ምናልባትም ከ2 ወር በፊት ጀምሮ ነው ከነዚህ ተቋማት ጋር በተደጋጋሚ የፋኖን ትግል መገምገም መታዘብ እንደሚፈልጉ ሲገልጹልን የነበር። በተለይም ደግሞ የአማራ ፋኖ ህዝባዊ ድርጅታዊ ቁመና ያለው ከመሆኑ ጋር ተያይዞ መነጋገር እንደሚፈልጉ እንደ ሀገርም እንደ ቀጠናም ጭምር የፋኖ አቅም ከጊዜ ወደ ጊዜ እያደገ መምጣቱ ጋር ተያይዞ ከፍተኛ የሆነ ተደማጭነትን እንዲሁም በቀጠናው ዙሪያ ላይ ተጽዕኖ ፈጣሪ የሆነ ኃይል እየሆነ መምጣቱ ጋር ተያይዞ የመጣን ሊሆን እንደሚችል መገመት ብዙ የሚያዳግት ነገር አይደለም። በዋናነት ምንድነው በእኛ በኩል በተለይ አገዛዙ አሁን ባለበት ቁመና ከጊዜ ወደ ጊዜ ኃይሉ እየተሸረሸረ ከኦልሞስት 2 ዓመት ገደማ እየተቃረበው ያለ ጦርነት የመንግስት ሰራዊት እየተበተነ የመንግስት አቅም እየተሟጠጠ ነገር ግን ደግሞ የሰብአዊ ጥሰት እያደረሰ የጦር ወንጀል እየፈጸመ መሆኑን በአንድም ይሁን በሌላ እነዚህ ተቋማት ይገመግማሉ፣ የራሳቸው መረጃ ስላላቸው ማለት ነው። በእንደዚህና በመሳሰሉ ነገሮች የፋኖን በቀጠናው ኃይል አቅም እየሆነ መምጣት ጋር ተያይዞ መነጋገሩ ተገቢ እንደሆነ አምነውበት እንደመጡ ነው በእኛ በኩል የምንገመግመው። በዋናነት ግን እንዲህ አይነት የዓለም አቀፍ ተቋማት የአህጉር አቀፍ ተቋማት ነገም መንግስት ስንሆን አብረናቸው የምንሰራ ተቋማት ናቸው። ስለዚህ እኛ ሜዳ ላይ መጠውልን አይደለም፣ እዛው ካሉበት ከተቋማቸው በራቸውን አንኳኩተን ልንሄድ የሚገባ ነበር። ምናልባት በእኛ በኩል እንግዲህ የፋኖ ትግልን በአፈሙዙ በኩል እንደምታውቀው እጅን ባፍ የሚያስጭን ጀብዶች በየጊዜው ይሰራሉ። ነገር ግን በዲፕሎማሲና በፖለቲካ ስራው ላይ በጣም የቀጨጨ ነው እስካሁን ድረስ። ከዚህ አንጻር እኔ ለአማራ ህዝብ እስካሁን ድረስ ላለፉት 40 እና 50 ዓመታት የአማራን ህዝብ የአማራን እንባ የአማራን ሰቆቃ ሊያዳምጥ የሚችል በዚህ ድረስ እዛው አማራ ህዝብ ካለበት ቦታ ድረስ ሂደው 1 አይደለም 2 አይደለም 4 5 ትልልቅ ተቋማት ሜዳው ድረስ ሂደው ይህን ጉዳይ ማየታቸው የኛ የትግላችን ፍሬ። በዋናነትም እኛ ይህን እጅግ የምንፈልገው ሁኔታ ነው የነበረው። ምክንያቱም የትግላችን ዓላማ ምን እንደሆነ ወደ ጦርነት የገባንበት ምክንያት ምን እንደሆነ በጦርነት ገብተን ምን ልናተርፍ እንደገባን የትግላችን ግብ የትግላችን መዳረሻ ምን እንደሆነ ለዓለም አቀፉ ማህበረሰብ ማስረዳት ነበረብን። ስለዚህ ይሄ አጋጣሚ እነዚህ ተቋማት 4 ተቋማት ብቻ አይደሉም። እነዚህ ተቋማት ጀርባ በርካታ በትብብር በትስስር የሚሰሩ ተቋማት አሉ፣ ረጅ ድርጅቶች አሉ፣ ሌሎችም ጭምር አሉ። ስለዚህ ለእነዚህ ተቋማት ያስረዳነው ሀሳባችን የትግላችን ጎል ምን እንደሆነ ያስረዳነው ለሌሎችም ጭምር እንዲደርስ ተደርጓል ማለት ነው። ስለዚህ በእኛ በኩል በዋናነት የነበረው የመጀመሪያው ፍላጎት የትግላችን ዓላማ ማስረዳት ነው። በትክክልም የፋኖ ትግል የፋኖ ጥያቄ የአማራ ህዝብ ጥያቄ ምን እንደሆነ በዝርዝር ለማስረዳት እድሉን አግኝተናል። በሁለተኛ ደረጃ የአማራ ክህደት የተፈጸመበት እመራዋለሁ በሚለው መንግስት ክህደት የተፈጸመበት ለ2 ዓመት ሙሉ ያለምንም እረፍት ጦርነት ላይ የነበረ የእያንዳንዱ አርሶ አደርን ቤት የዳሰሰ የንጹሐንን ህይወት እየቀጠፈ ያለ በተለይም ደግሞ ከፍተኛውን የጦር ወንጀል እየተፈጸመ ከመሆኑ ጋር ተያይዞ የዓለም አቀፍ ተቋማትም እንደዚህ እናንተ በምትሰሩት አልፎ አልፎ ካልሆነ በስተቀር እውነታውን መረዳት አልቻሉ። ስለዚህ መሬት ላይ እየተፈጸመ ያለው እውነታው ምንድን ነው የሚለው በአይናቸው አይተው በእጃቸው ዳሰው እንዲሄዱ ለማድረግ ችለናል። በዚህ ሂደት ውስጥም አንዳንድ አካባቢ የተጨፉትን የወደሙ ተቋማት ሆኑ ጤና ጣቢያዎች ወይም ጤና ተቋማትንም ጭምር በረሃብ እየተቆሉ ያሉ መንግስት በራሱ በፈጠረው ስህተት ሰው ሰራሽ በሆነ ምክንያት ረሃብ እየተቆሉ ያሉ ወገኖቻችን መጥተው እንዲያዩ እንዲታዘቡ ለማድረግ ችለናል። ከምንም በላይ የፋኖ አደረጃጀት የፋኖ ትግል በዲስፕሊን በመርህ እና በሰብአዊነት ላይ የተመሰረተ እንደሆነ የምርኮኛ አያያዝን ለማስረዳት ለማሳየት እድሉን አግኝተናል። ስለዚህ ከመንግስት የተሻለ የዓለም አቀፍ ሕጎችን እንደምናከብር ከመንግስት የተሻለ የሰብአዊነትና የሞራል ተጠያቂነት እንዳለብን ከመንግስት የተሻለ ኃላፊነት
የሚሰማን ተቋም እንደሆን ለማሳየት እድሉን ፈጥሮልናል። በዲፕሎማሲው ደረጃ ከፍተኛ የሆነ ድል ያስመዘገብንበት ነው ብለን የምናስበው ስራ ነው የተሰራው። አርበኛ ጌታ አስራደ ምናልባት ይሄ ከድርድር በምን የራቀ ነው ማለት እንችላለን? አሁን እናንተ የምትፈልጉትን የነገራችሁት፣ የምትመኙትን የነገራችሁት፣ መሆን ያለበትን የነገራችሁት፣ ይሄን ይዘው ደግሞ እነሱ ከአገዛዙ ሰዎች ጋር ደግሞ ይነጋገራሉ። ስለዚህ በአንድም ይሁን በሌላ ቃሉ አልተገለጸም እንጂ ድርድር ውስጥ ገብታችኋል ማለት አንችልም። ጥያቄው አስቂ ነው መሳይ። ማለት ይሄ ነገር በእርግጥ የተለያዩ ሰዎችም ሲያጮሁት ሰምቻለሁ። እኔም መረጃው በአንደኛው ነው ያለው። የእውነትም ነገር ግን ምንድነው እኔ ድርድር የሚባለው እኔ ትርጉሙንም ሰው በምንድነው እየተረዱ ያለ የሚለው ራሱ የቻለ ጥያቄ ነው። ድርድር የሚባለው ሁለት ተፋላሚ ኃይሎች የሚነጋገሩት ነው። ወይንም ደግሞ ጦርነትን ለማቆም ሊሆን ይችላል፣ ወይም ደግሞ በሌላ መንገድ የሚነጋገሩት ጉዳይ ነው። እኛ የተነጋገርነው አህጉር አቀፍ ተቋማት ጋር ነው። እነዚህ ተቋማት ደግሞ የሚሰሩት ምን እንደሆነ ይታወቃል። ስለዚህ የሰላም ኮሚሽንም በለው የምክክር ምናምን የሚባል ምናምን አይደለም የተነጋገርነው። እኛ የተነጋገርነው የምስራቅ አፍሪካ በየነ መንግስታት፣ የልማት በየነ መንግስታት፣ የአፍሪካ ህብረት እና የመሳሰሉ ዓለም አቀፍ ተቋማት ጋር ነው የተነጋገርነው። ደግሞ እንግዲህ አሁን በገለጽኩልህ መሰረት በተለይ በዋናነት የእነሱ ትኩረት የሰብአዊነት ጉዳይ ነው። የእነሱ ትኩረት የጦር ወንጀል ተፈጽሟል ወይስ አልተፈጸመም፣ የእነሱ ትኩረት ይሄ ጦርነት እያመጣው ያለው ጣጣ ምንድነው የሚለውንና በዛ ውስጥ የተፈጸሙትን ነገሮች መገምገም ነው። እንግዲህ ይሄ ሆኖ እያለ ምናልባት ከባለቤቱ በላይ ምንድነው ይባላል፣ አንዳንዴ ከባለቤቱ በላይ ያወቀ ቡዳ ነው ይባላል። እኛ እውነት ለመናገር በዚህ ትግል ውስጥ ምናልባት እንደ አማራ ፋኖ ህዝባዊ ድርጅት እኔ በጣም የምኮራበትም አንዱ መሳይ ምን መሰለህ፣ በትግል ልምድም በእውቀትም በጽናትም እጅግ በጣም የማከብራቸው አመራሮች ያሉበት ነው። እነ አርበኛ እስክንድር ነጋ ያሉበት፣ እነ ኮሎኔል ፋንታውን ያሉበት፣ እነ መከታው ማሞነ ደረጀ በላይ ያሉበት፣ እነ ካፕቴን ማስረሻ ሰጤ፣ እነ ኮሎኔል ታደሰ፣ እነ ኮሎኔል ማነገርህ፣ እነ አርበኛ ከፍ ያለው፣ እነ አርበኛ ሰለሞን፣ እነ ኢንጂነር ካሳው፣ እነ ኢንጂነር እያሱ ያሉበት ነው። በዚህ ሂደት ውስጥ እንደው ዛሬ በንግግር ሸውደ ነው ወይም ደግሞ አይነት ሰዎች አይደለም እዚህ ውስጥ ያለው እንትና በግልጽ አንተም በሚዲያው እንድትገልጸው የምንፈልገው ነገር ይሄ ንግግር ከዓለም አቀፍ ተቋማት ጋር ጭምር መነጋገር አሁን እንደ ነውር የሚቆጠርበት ሆኖ አይተናል። በዚህ እንትን ውስጥ እኛ አሁን ለመናገር እንደ ትግል ስራችን ነው እየሰራን ያለ ነው። የትግላችን አካል አፈሙዝ ብቻ አይደለም። የዲፕሎማሲ ስራም አንዱ የትግላችን አካል። ምናልባት አርበኛ ጌታ አስራደ እኔ የኔን መረዳት እዚህ ጋር ላስቀምጥና በዋናነት የትኛውም ጦርነት መጨረሻው መቋጫው ድርድር እንደሆነ ይታወቃል። ይሄ ድርድርም ካለ ንግግርም ካለ ይሄ ኃጢአትም ስህተትም አይደለም። ነገር ግን እናንተ መጀመሪያ የቤት ስራችሁን አልጨረሳችሁም። ፋኖች መቼ አንድ ሆናችሁ አንድነት በውስጣችሁ ሳይኖር አሁንም በልዩ ጫፍና ጫፍ ሆናችሁ የአማራ ህዝብ ስቃይ የአማራ ህዝብ ጣር በእናንተ ልዩነት ምክንያት እየተራዘመ ባለበት ይሄ ነገር ራሱ ልዩነትን እንደሚፈጥር እያወቃችሁ ይሄን ነገር ያለ ጊዜው ማድረግ ከሚገባችሁ አስቀድማችሁ ይሄን ነገር ማድረጋችሁ ጊዜውን አልቀደመም ወይ? ምናልባት መጀመሪያ መስራት ያለባችሁን ሳትሰሩ ይሄን ነገር ማድረጋችሁ ነው እንደ ስህተት የታየው እንጂ ድርድርና ንግግርማ በጣም ያስፈልጋል። በተለይ ዓለም አቀፍ ተቋማት ላይ ግመሽ ጣጣችሁን ጨረሳችሁ መቼ የቤት ስራው አለቀና ነው ወደዚህ የገባችሁት የሚለው ነው። ምናልባት ለዚህ መልስ አላችሁ? አዎ መልስ አለኝ መሳይ። ምንድነው መሰለ አሁን ይመስለኛል እኔ ሰው ከነዚህ ተቋማት ጋር መነጋገርን በቀጥታ ወስዶ ከድርድር ጋር ነው እያገናኛል። እውነታው ደግሞ እሱ አይደለም ነው። እኔ እንዲህ አይነት የዲፕሎማሲያዊ ግንኙነት አንድነታችን ጨረስንም አልጨረስንም ፍሮም ዘ ስክራች ገና ጦርነቱን የጀመርን ቀን ይቻል ከዛም በፊት መሰራት ያለበት ስራ ነው ይሰራ። ምክንያቱም አሁን እኛ እዚህ ላይ ምንድነው የአማራን ህዝብ ስቃይ የአማራን ህዝብ መከራ ነው የምናስረዳው። የአገዛዙን የጦር ወንጀልና የሰብአዊ መብት ጥሰት ነው የምናስረዳው። ይህንን ለማስረዳት አንድ መሆን አይጠበቅብንም። ግዴታ አይደለም አንድ መሆን። ኦፍኮርስ ትክክል ነው። አሁን አንተ በምትለው መንገድ ወደ ድርድር በሚያመራ ጉዳይ ላይ አንድነት መሰረታዊ ነጥብ ነው። ትክክል ነው። ግን አሁንም ምን የምልህ የድርድር አይደለም የዲፕሎማሲ ጉዳይ ነው። ይሄ ደግሞ አንድ ድርጅት ውስጥ የገባውን ፋኖ ወደ ድርጅት ያልገባውን ፋኖን የሚጠቅመው በጥቅሉ ለአማራ ህዝብ ነገ ድጋፍና ሰብአዊ መብት ጥበቃ እንዲደረግለት ለማድረግ አንድ መሆን ቅድመ ሁኔታ አይደለም።